ጤና ይስጥልን። ይህ የአዲስ አድማስ የማራኪ ሰዓት ነው። እኔ ጀግና የምለው ሰው የለኝም ይለናል የኢኮኖሚና የፋይናንስ ባለሙያው ኤርሚያስ አማልጋ። ብዙ ሰዎች የእኔ ጀግና እከሌ ነው፣ አርአያ የሆነኝ እከሌ ነው ሲሉ ሰማለሁ። እውነቱን ለመናገር እኔ ጀግናዬ የምለው ሰው የለኝም። እርግጥ በሀገራችንም ሆነ በዓለም አቀፍ ደረጃ በየተሰማሩበት መስክ ትልቅ ሥራ በመስራታቸው የሚደነቁ ብዙ ሰዎች እንዳሉ አውቃለሁ። እነሱንም ቢሆን ግን አደንቃቸዋለሁ እንጂ አርአያዬ አድርጌ አልወስዳቸውም። ሁሉም በየራሳቸው የተወሰነ ሙያ ጥሩ ነገር ቢሰሩም በሌላው ነገር ግን ብዙ ሊጎድላቸው ይችላል። ለእኔ ግን በተለየ ሁኔታ ስም በመጥራት ጀግናዬ የምለው የተሟላ ነው ብዬ እሱን ለመሆን በመመኘት መንገዱን የምከተለው ሰው የለኝም። የእኔ ሮል ሞዴል በተወሰነ ዘርፍ ብቻ ሳይሆን ሁለንተናዊ በሆነ መልኩ ለአርአያነት የሚበቃ ሰው ሊሆን ይገባዋል። እንዲህ አይነቱ ሰው ደግሞ እኔ እስከማውቀው ድረስ ገና አልተፈጠረም። በቢዝነስ፣ በስፖርት፣ በሳይንስ፣ በፖለቲካና በመሳሰሉት ዘርፎች ትልቅ ሥራ የሰሩ ጀግኖች እንዳሉ ግን መግለጽ እፈልጋለሁ። ለምሳሌ ከፖለቲካውና ከአመራሩ መስክ አንድ ሰው ልጥቀስ። እርግጥ ፖለቲካ ስሜት አይሰጠኝም። ማንም ሰው ከፖለቲካ ውጪ ሊኖር እንደማይችል ባውቅም ፖለቲካ የሚባል ነገር አልወድም። በነገራችን ላይ በአሜሪካ የዩኒቨርሲቲ ቆይታዬ የፖለቲካል ሳይንስ በትምህርት ደረጃ በስፋት ይዤበታለሁ። ስለ ዓለም ፖለቲካ በቂ የሆነ ግንዛቤ ያለኝ፣ በቲዮሪ ደረጃ ስለ ፖለቲካ ምንነት አውቃለሁ። ይሄም ሆኖ ግን በተቻለ መጠን ራሴን ከፖለቲካ ማራቅ ነው የምፈልገው። ወደ ተነሳውበት ጉዳይ ልመለስና የጸረ አፓርታይድ ታጋዩና የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ የማደንቃቸው የአገር መሪ ናቸው። ጽናታቸውንና ለጥቁሮች ነፃነት የከፈሉትን መስዋዕትነት አደንቅላቸዋለሁ። ማንዴላ ጠላቶቻቸው ላይ ቂም ይዘው አገር አላጠፉም። ስልጣን ከያዙ በኋላም ነፃ ስላወጣሁህ ዕድሜ ልኬን ልግዛህ አላሉም። ከሳቸው ውጪ በተለየ ሁኔታ የማደንቀው አፍሪካዊም ሆነ የሌላ አገር መሪ ወይም ፖለቲከኛ የለም። የማይሰበረው ኤርሚያስ አማልጋ የህይወት ታሪክ አንተነህ ግዛው እንደጻፈው። አዲስ አድማስ የእርሶና የቤተሰቦ